ዛሬ እንግሊዘኛ ላይ በጣም በተደጋጋሚ የሚያስቸግሯችሁን ዱ እና ሜክን ልዩነታቸውን ማሳያችሁ ይሆናል። መጀመሪያ ግን እዚህ ጋር ያስቀመጥኳቸውን 5 ጥያቄዎች አብረን እንሰራለን። 5ቱም ቦታ ላይ ባዶ ቦታ ተቀምጠውልናል። ስለዚህ ወይ ዱን ወይም ደግሞ ሜክን እየመረጥን የምናስገባ ይሆናል ማለት ነው። ሶ number 1 we sometimes dash a mistake. we sometimes dash a mistake. ስለዚህ አልፎ አልፎ ስህተት እንሰራለን እያለ ነው። so shall we say we sometimes do a mistake or we sometimes make a mistake? mistake የሚለው ካለ መጠቀም ያለብን ማለት ነው make a mistake ነው የምንለው አይደለ? 2 she always dash her homework on time. ሁሌ የቤት ስራዋን በሰዓቱ ትሰራለች እያለ ነው። ስለዚህ do her homework, make her homework የትኛውን አብሮ የሚሄደው? እዚህ ጋር ደግሞ የምንጠቀመው ማለት ነው do የሚለውን ይሆናል። ነገር ግን she የሚል ስላለን do ብቻ አንልም does እንላለን። she does ማለት ስላለብን። 3 let's dash a cake for his birthday. ለልደቱ ምን እንስራ? ኬክ እናዘጋጅለት እያለ ነው። እዚህ ጋር ምንድነው ማለት ያለብን? let's do a cake or let's make a cake. ስለዚህ make, let's make a cake for his birthday. number 4 can you dash me a favor? ውለታ ልትውልልኝ ትችላለህ? can you do me a favor or can you make me? can you do me ነው የምንለው አይደለም? do. number 5 they dash a decision yesterday. ትላንት ውሳኔ ወሰኑ እያለ ነው አይደለ? ስለዚህ decision የምትለው ስትኖር do a decision or make a decision. make a mistake እንዳለ make a decision ነው የምንለው። ነገር ግን yesterday የምትል ቃል ስላለች past ነው አይደለ? ስለዚህ they make ማለታችንን ትተን they made a decision. so ለምንድን ነው አንዳንድ ቦታ ላይ do የሚለውን እንጠቀማለን፣ አንዳንድ ቦታ ላይ ደግሞ make? እሱን አሁን ላሳያችሁ። መጀመሪያ ዱን የምንጠቀመው መቼ እንደሆነ እንይ። so do የምትለውን ሁሌ መጠቀም ያለባችሁ ታስክ እና ሪስፖንሲቢሊቲ የሚከናወን ስራ ወይም ደግሞ ጄነራል አክቲቪቲ ሁሌ የምታደርጉትና ፕላስ ደግሞ ሪስፖንሲቢሊቲ የሆነ ኃላፊነት ሲጣልባችሁ ታደርጉታላችሁ። do homework አንድ ተማሪ ሁሌ ሊያደርገው የሚችለው ታስክ ነው። do the dishes እቃዎችን ማጠብ ጄነራል አክቲቪቲ ነው። do exercise ይሄም እንደዛው። የመጨረሻው ደግሞ do a favor ውለታ መዋል የሆነ ሰው እኛ ላይ ሊጥልብን የሚችለው ሪስፖንሲቢሊቲ ነው። ስለዚህ ሞር ታስክ የሚለውን ትይዛላችሁ። ነገር ግን ሜክን ደግሞ የምንጠቀመው ለመቼ ነው? እሱን ላሳያችሁ። ሜክ የሚለውን የምንጠቀመው ከዱ በጣም ይለያል። ሶ ሞር ክሬሽን የሆነ የሌለን ነገር እንደ አዲስ ስንፈጥር ያንን እንጠቀምበታለን። ወይም ደግሞ እኛ የምናደርገው ነገር የሆነ ሪዛልት ይዞ የሚመጣ ከሆነ ሶ ሜክ አ ኬክ ስንል መጀመሪያ የለም ነበር፣ ኬኩን ክሬት እያደረግነው ነው አይደለ? ሜክ ማኒ ገንዘብ ሜክ ተደርጎ ነው የሚመጣው፣ የሌለን ነገር ነው ክሬት የምናደርገው አይደለ? ሜክ አ ሚስቴክ ይሄ ደግሞ ምንድነው? ሚስቴክ ስንሰራ የሆነ የሚያመጣው የሆነ ኮንሲኩዌንስ ሪዛልት አለ። ሜክ አ ዲሲሽን ሜክ ስናደርግ እንደዛው። ስለዚህ ክሬሽን ሪዛልት የሚለውን ትይዛላችሁ። ለእናንተ አንድ ጥያቄ ሰጥቼ አልፋለሁ። እዚህ ጋር ሜክ አ ኬክ ስንል አርቲክል ኤን ተጠቅመናል። ሜክ አ ሚስቴክ አሁንም ያለች፣ ሜክ አ ዲሲሽን አሁንም እንደዛው። ነገር ግን ሜክ መኒ ስንል ኤን ለምንድን ነው ያልተጠቀምነው? ኮሜንት ሴክሽን ላይ መልሳችሁን አስቀምጡልኝ።